አባዬ ደህና ነህ? ማንም የለም እንዴ? ብቻ ነህ? አባዬ ምንም ባትወደኝና ባትተማመንብኝም እኔ ግን በጣም ወድሃለሁ። ካንተ ፈልግ የነበረው ምን እንደነበር ታውቃለህ? እንደ ልጅ እንድትኮራብኝ፣ እንድትተማመንብኝ፣ እንደ ጓደኛ እንድትቀርበኝ፣ እንድታማክረኝ፣ እንደ አባት እንድትገስጸኝ ነበር። ከዚህ ውጪ ካንተ ምንም ፈልጌ አላውቅም። በህይወቴ ጓደኛ ኖሮኝ አያውቅም። ለምን እንደሆነ ታውቃለህ? አንተ ስለማትፈልግ። በህይወቴ የገባውን ሁሉ ቀድመ ከኔ ስለምታረቅ። በህይወቴ ወንድም ይሁን ሴት ከገባ ቀድመ ታረቃቸዋለህ። እኔ ካንተ መንገድ ወጥቼ አላውቅም ነበር። አሁንም ካንተ መንገድ መውጣት አልፈልግም። ግን ደግሞ አሁን የማልደራደርበት ነገር ተፈጥሯል። ፍቅር ይዞኛል። ወደ ውጭ ከመሄዴ በፊት ነበር በፍቅሯ የወደኩት። አንተ ግን አልሄድም እያልኩ በግድ ወደ ውጭ ሄደ መማር አለብህ አልክ። እኔም ህመሜን ችዬ ሄድኩ። አባዬ እየወቀስኩ አይደለም፣ ግን ደግሞ የምተነፍስበት ሰው ፈልጋለሁ። በአንተ ላይ ምንም ባይደርስ እመኛለሁ፣ ምክንያቱም አባቴ ነህ። ቢሆንም አሁን ዝም ብሎ መልስ ሳይሰጠኝ የሚሰማኝ ሰው ነው የምፈልገው። ታውቃለህ፣ ትላንት አንተና እማዬ እዚህ ስላልነበራችሁ ቤዛና ኤፍራታ እዚህ ያደሩ። ኤፍራታ የሚጣፍጥ እራት ነበር ያበላችን። ቤዛ እኔን ታፈቅረኛለች፣ እኔ ደግሞ ኤፍራታ። ቤዛ ፍቅሯን ተናዘዘችልኝ፣ እኔ ደግሞ አትመቸኝም። አይደለም ለፍቅር ለጓደኝነት እንኳን አልመኛትም። ማውራት ራሱ አንድና ብቸኛ እህቴን እንዳይከፋት ብዬ ነው። ለእኔ እንደምታስብ ስታስመስል ትንሽ አታፍርም? ግን ለምንድን ነው ማታምኝ? ከዚህ በኋላ እናንተ አይነት ወንድም የለኝም። ሁሌም አንገቴን እንዳስደፋኸኝና እንዳሳፈርከኝ ነው። ቆይ ምን እንዳደረግ ነው የምትፈልጊው? ከቤዛ ጋር አንድ ላይ እንድትሆኑ እፈልጋለሁ። ቆይ አንቺና አባዬ እንደፈለጋችሁ የምታንቀሳቀሱት አሸንጉሊት ነው እንዴ ይመስላችሁ? እኔ ራሴ ህይወት የለኝም? በራሴ መወሰን አልችልም? ውሳኔህንማ አየነው እኮ። ያንተ ውሳኔ የሚወዱን ሰዎች መጉዳትና ልብ መስበር ነው። ቆይ ለምን አትረጅኝም? እኔ ማፈቅራት ሴት አለች። ውሸትህን ነው። አንተ እንደዛ ማድረግ አትችልም። ለምን? እኔ ልብ የለኝም? ስሜት የለኝም? እንስሳ ነኝ? ማፍቀር አልችልም? መች ከሰው ጋር ተቀራርበ የምታውቀው ነው ስለ ፍቅር የምታወራው? ቆይ ደግሞ አንተ ከመች ጀምሮ ነው ስለ ሴትስ ማውራት የጀመርከው? ኤፍራታን ካየሁበት ቅጽበት ጀምሮ። ማን አልከኝ? ፈጣሪ ሆይ ጆሮሽ ነው በለኝ። ጆሮሽ አይደለም እህቴ። ኤፍራታን የመጀመሪያ ቀን ካየኋት ሰዓት ጀምሮ በፍቅሯ ወድቄያለሁ። ለ5 ዓመት ያህል ሳታውቀኝ አፍቅሬያታለሁ። ከዚህ በኋላም በሙሉ ልብ ያፈቅራታለሁ። ፈጣሪ ሆይ ወይኔ ጽዮን፣
ወይኔ ጽዮን አየህ አይደል አባዬ ጭራሽ ያችን ኮተታም ልጅ አፈቀርኳት እያለኝ ነው። ይኸውልህ አባዬ ልጅ አንዲት በር ላይ ተጥላ የተገኘች እንጂ አፈቀርኳት እያለ ነው። እባክህ አባዬ የሆነ ነገር አድርግ። እባክህ አባዬ የሆነ ነገር በለው። አይሆንም በለው እባክህ አባዬ። ገና ለገና ያንተን መታመም አይቶ ሊያዋርደን ነው። እባክህ አባዬ ይህች እኮ የራሷን ስም ጠርሳ የአባቷን ስም አትደግመው። ጽዮን ታላቅ ወንድምሽ ነኝ፣ ቢያንስ ትንሽ አክብሪ። እባክህ አባዬ እባክህ አባዬ እባክህ ተናገረው። እባክህ ናታን ስህተት እንደሆነ ንገረው። አባዬ ተናገር አባዬ እባክህ አባዬ ተናገር። እቺን ተንከሲስ ከኔ ያስበልጣታል። እኔን ቤዛን ማስቀየም ምን ማለት እንደሆነ አላወቀም። አቶ ናታን በቅርቡ እግሬ ስር እንድትንበረከክ ነው ማደርግ። የኔን የሆነ ነገር ማንም ሊነጥቀኝ አይችልም። ማንም ገኒ ወይ ፍዬ ቤዚን ሳላውቅ ያስቀየምኳት ነገር ይኖር ይሆን እንዴ? ማለቴ አባዬ ሲመጣ ምን የምትነግረው ይመስልሻል? ኧረ እኔ እንጃ አላውቅም። ብቻ አንቺ ተረጋጊ። ግን እንዳለችው ያጠፋው ጥፋት ከባድ ሆኖ አባዬ ከዚህ ቤት ቢያባረረኝ ወዴት ነው የሚሄደው? ምንስ ነው የማደርገው? ተይ እንጂ እንደሱ አትበይ እንዴ። ይሄ ቤት እኮ ያንቺን ቤት ነው። ማን ነው የሚያባረርሽ? አረ የኔ ቤት? ማን ነው የኔ ቤት ያደረገው? እስካለሽበት ድረስ እኮ ቤትሽ ነው። ግን ዛሬ ልክ አባዬ እንደመጣ ይሄን ቤት ለቅቄ እሄዳለሁ። ከዛ ወዴት እንደሚሄድ አላውቅም። ጓደኛ የለኝ፣ ከዘመድ የለኝ። እኔን ማንም ሰው አይፈልገኝም። አይ በቃሽ። ከዚህ በኋላ ይሄን ቃላት አትደጋግሚብኝ። ቆይ አንድ ቦታ ደርሼ እመጣበታለሁ። እስከዛው አንቺ ራስሽን አረጋጊ። እሺ ልጄ ተረጋጊ። መጣ ናታን ያፈቀራትን ሴት አውቂያታለሁ እና ለሱ መፍትሄ እንድንፈጥር ነው የመጣሁት። ያቺ ኤፍራት አይደለች እንዴ? ይሄንን አንቺ እንዴት አወቅሽ? ነው ወይስ ጭራሽ ይሄንንም ነግሮሻል? በተደጋጋሚ ጊዜ እሷን የሚያይበት መንገድ እንደሚረብሸኝ ነግሬሽ ነበር። አንቺ ግን ካንቺ ውጪ ማንንም ሴት አያይም ብለሽ ልቤን ሰበርሽው። ጓደኛዬ ነሽ ብዬ ነው ሁሉን ነገር የነገርኩሽ የነበረው። አንቺ ግን ውስጤን ሰበርሽው። እባክሽ ቤዝ እንደዛ አትበይ እንዴ። ምን ሆነሻል? ወንድሜን ሁለታችንም እናውቃለን አይደል እንዴ? ደግሞ ይኸውልሽ እመኚኝ አባዬ ሲሻለው ልክ ያስገባዋል። እሺ ደግሞ በቅርቡ ይሻለዋል። እማዬ ለሕክምና ወደ ውጭ ልትወስደው ነው። ስለሱ እኔን አይመለከተኝም። ያቺን ቆሻሻ ግን የነበረችበት ቦታ ነው የምመልሳት። ማለት ብቻ ኤፍራታን ከዚህ ቤት ልታስወጫት እየሞከርሽ አይደለም አይደል? አዎ። ምን ለምንድን ነው ማላባረራት? እውነትሽን ነው? ማሰብ አቆምሽ እንደ ቤዝ? እንደ ዛሬም ትክክለኛ ሀሳብ አስቤም አላውቅም። ኧረ እባክሽ በጣም ጎበዝ። እየቀለድሽብኝ ነው? እየቀለድሽ ያለሽ ውስጥ አንቺ ነሽ። ኤፍራታን ከዚህ ቤት ስታስወጫት የት የምትሄድ ይመስልሻል? የትም ትሄድ ብቻ ከኔና ከቤተሰቦቼ ትራቅልኝ። ኤፍራታ የራሷ የምትለውም ሰው ሆነ ጓደኛ እንደሌላት ታውቂያለሽ አይደለ? ከዛ በኋላ አንቺ ከዚህ ቤት ስታስወጫት ምን ታደርጋለች? ናታን ጋር ቀጥታ ትደውልለታለች። ናታን ጋር ለምን እንደምትደውልለት? እንዴ ቤዝ ግልጽ እኮ ነው። በዚህ ሰዓት ከናታን ውጪ የሚረዳት ሰው ስለሌለ ነዋ። ለእሱ አታስቢ። እሱን እንዳታገኘውም እንዳትደውልለትም እናስጠነቅቃታለን። ወይ በቃ አንቺ ብቻ በልጥ አይደለ እንዴ? ኤፍራታ አንቺ የምትያትን ነገር እንደምታደርግ ሁለታችንም እናውቃለን አይደለ እንዴ? ነገር ግን ከዚህ ቤት ካስወጣሻት ልትቆጣጠሪያት አትችይም እንዴ? ምን ሆነሻል ቤዝ? እና ምንድን ነው የምናደርገው? በጣም ጥሩ። አሁን ለማሰብ እየሞከርሽ ነው። ይኸውልሽ ምን እናደርጋለን መሰለሽ? ከበፊቱ የበለጠ ኤፍራታን እንቀርባታለን። እኔ እሷን ልቀርባት? ውይ ቤት እስኪ አስጨርሽኝ እንዴ! ስሚኝ እንጂ። እሺ ጨርሽ። ከዛ በኋላ ናታንን እንደምታፈቅሪውና እሱ ግን ልብሽን እንደሰበረው ተጠቅሞ እንደተወሽ ምናምን ነገር ትነግረታለሽ ማለት ነው። ገባሻ? እሺ ጥሩ ሀሳብ ነው። ስለዚህ ተግባብተናል። አደርገዋለሁ። ኤፍራታን እንደምታፈቅራትና በድብቅም ቴክስቱን የምትልክላት አንተ እንደሆንክ አትነግራትም ማለት ይሄን አንቺ እንዴት ልታውቂ ቻልሽ?
ቁም ነገሩ የኔ ማወቅ አለማወቅ አይደለም። ኤፍራታ ብቸኛና ተጨቆና ያደገች ልጅ ናት። ናታን እንዳንተ አይነት የሚሳሳላትና የሚያፈቅራት ሰው ያስፈልጋታል። ግን ይሄን ማድረግ አልችልም። ለኤፍራታ እንደማፈቅራት ከነገርኳት አጣታለሁ። ኤፍራታን በጣም ነው ማፈቅራት። እሷን ካፈቀርኩ በኋላ ወንዶኛለሁ ማለት አንዳንድ ነገሮችን በራሴ መወሰን ጀምሬያለሁ። በዚህ ደግሞ በጣም ደስተኛ ነኝ። ይህን ደስታ ማጣት አልፈልግም። እድሜ ልኬን የማላቆም ፈገግታና ደስታ እሷን ሳይ ነው የሚሰማኝ። እንዴት ነው ደስተኛ ያልሆንከው? ስትታይ በተድላና በደስታ ያደግክ ነው የምትመስለው። ብዙ ሰዎች እንደዛ ነው የሚያስቡት፣ ግን እውነታው ሌላ ነው። ታዲያ እውነታው ምንድን ነው? አባ ርቦኛል። አባ ኧረ አባዬ ከማንም ጋር አታየኝም ከዚህ በኋላ አልኩህ እንዴ። አባ ግባትልኝ። አባ ርቦኛል ክፈትልኝ። በላ ንገረኝ፣ ምንድን ነው እውነታው? ይህን አሳዛኝ የልጅነት ታሪክ ሌላ ጊዜ እነግርሻለሁ። አሁን ግን ኤፍራታን ከማፍቀሬ በፊት ደስታ የሌለውና ተስፋ ቢስ እንደሆንኩ ካወቅሽ በቂ ነው። አደንግጪ። ኤፍራታ እንዴት ነሽ? ቤዝ ያስቀየምኩሽ ነገር ካለ ንገሪኝና ጥፋት የለውቀው። እንዴ ኧረ አንቺ ምንም አላጠፋሽም። እሷ ናት ችኩልና ነገሮችን ስለማታመዛዝን ነው። ቤዝ ይቅርታ ጠይቂያት። እናንተ ምንም ባትግባቡም ብትጣሉም እንኳን ምንም ቢሆን የተማማቾች ናችሁ። ለምንድን ነው ችግሮቻችሁን ተነጋግራችሁ ከመፍታት ይልቅ አጋግላችሁ ቤተሰቦቻችሁ ጋር እንዲደርስ የምታደርጉት? እውነቷን ነው። ቅድም በማይረባ ነገር ስሜታዊ ሆኜ ነበር። ኤፉ እባክሽን ይቅር በይኝ። መታ ጥፋቴን ስትነግረኝ በጣም ነው ያፈርኩት። ከአንድ እህት አይጠበቅም። እናም እኔ በጣም ጨካኝ ልጅ ነኝ። አታስቢ ቤዝዬ፣ አንቺ በጣም መልካም እህት ነሽ። ተናጋሪ ልትሆኚ ትችያለሽ፣ ግን በጣም መልካም እህት ነሽ። እንዳንቺ አይነት እህት ስላለኝ በጣም እድለኛ ነኝ። እውነት? እና ይቅር አልሽኝ? እንዲያው እህቴ እኮ ነሽ። እንዴት ይቅር ላልልሽ ይችላል? በጣም ነው ማመሰግነው። እንዳንቺ አይነት ይቅር ባይና መልካም እህት ስላለኝ በጣም እድለኛ ነኝ። ቤዝ እባክሽ አታልቅሺ። እኔን የምታስለቅሽኝ ነው። አይ እንግዲህ በቃችሁ። በእናንተ ምክንያት እኮ እኔም ላለቅስ ነው። ምን ላርግ ብለሽ ነው? አንዳንዴ ቸኩለ የምንወስነው ውሳኔ እረፍት ያሳጡናል። ለእኔ አታስቢ ቤዝ። ምንም ነገር ብታደርጊ ልቀይምሽ አልችልም። እህቴ እኮ ነሽ። ደግሞ በጣም ነው የምወድሽ። አይ እንግዲህ በቃችሁ። እኔ በጣም እርቦኛል። እናንተ በልታችኋል መሰለኝ አይደል? አይ እኔ እንኳን ከእናንተ ቤት እንደመጣሁ ቀጥታ ወደ መኝታ ቤት ነው የገባሁት። እኔም እንደዛው። ነገሩ ከምግብ ጋር መች አገናኝቶኝ። ነገረኞች። በሉ ተነሱ፣ አሁን እንብላ። እሺ ተነሱ። እንዴ ምን ነው ተገረምሽ? አይ ምንም። እንዲህ ቅድም ለያዥ ለገናሽ አስቸግራችሁ ያዙኝ ልቀቁኝ እያላችሁ ስትደባደቡ እንዳልነበር እንዲህ ባንዴ በሰከንድ ውስጥ ተያይዛችሁ እኮ ስትሳሳቁ ገርማችሁኝ እኮ ነው። ምን የኔ ልጆች ልጅ ተደባደቡት? ኧረ አባዬ አልተደባደብንም። ቅድም ስሜታዊ ሆኜ በጥፊ መትቻት ነበር። ለሱም ደግሞ ይቅርታ ጠይቂያት አሁን ምሳ ልንበላ ነው። ተው እንጂ ልጆቼ፣ ምን ተፈጥሮ ነው የምትጣሉት? ስንት ማስተካከል ያለብን ችግር እያለ እናንተ ትጣላላችሁ? አባዬ አንተ አታስብ፣ እኛ ሁሉንም ነገር ፈተነዋል። ጎበዞች፣ ጸብ ሰይጣን ነው። መጠላት ደግሞ የለባችሁም። ተጣልታችሁ ስትታረቁ ደግሞ እንዴት ደስ ትላላችሁ። አስቸኳይ ስብሰባ አለብኝ፣ እኔ ልሂድ። እሺ አባዬ፣ መልካም ስራ። እሺ ልጆች፣ መልካም ሰላም ነው። እሺ ገነት፣ ገኒ፣ ገነት የለችም።
እንዴ ምሳሰን ተቀራርብልን የት ሄዳለሁ? ቤት በቃ ችግር የለውም። እኔ ገብቻ አቀርባለሁ። እሺ? አይ እኔ አቀርባለሁ። እናንተ ቁጭ በሉ። እቺ ምንሽ ነው? ኩሽና ገብተን እንመጣመጣ እንደኛ እናቀርባለን። ኤፍራታ ምን ላግዝሽ? አይ እናንተ ቁጭ በሉ። እኔ አቀርባለሁ። እሺ